ድብርት ወይም ድባቴ ዝም ብሎ አሳዝኖ አይተዋችሁ በአእምሯችሁ ውስጥ የጨለማ ክፍል ሰርቶ በሩን ከውስጥ እንድትቆልፉ ያሳምናቸዋል። በዚያ ከባድ ስሜት ውስጥ ስትሆኑ ከምንም በላይ የምትጠሉት ነገር ቢኖር ከቦታችሁ መንቀሳቀስን ነው። ነገር ግን በዲያሌክቲክ ቢሄቪራል ቴራፒ ወይም ደግሞ ዲቢቲ በምንለው ይህን የተቆለፈ በር የምንከፍትበት አንድ ኃይለኛ ክህሎት አለን። ይህም ተቃራኒ ድርጊት ወይም ደግሞ ኦፖዝት አክሽን ይባላል። ክሊኒካዊ እውነታው ይህ ነው። እያንዳንዱ ስሜት የራሱ የሆነ አካላዊ ግፊት አለው። የድብርት ግፊት ደግሞ ከሰው መራቅ፣ መደበቅና ሁሉንም ነገር ማቆም ነው። ተቃራኒ ድርጊት ማለት ያንን ገፋፊ ስሜት በሚገባ ማወቅና ሆን ብሎ ፍጹም ተቃራኒ የሆነውን ነገር በሙሉ ልብ ማድረግ ማለት ነው። ድብርት ካልጋ አትውጣ ሲላችሁ በግድ እግራችሁን መሬት ላይ ታሳርፋላችሁ። ስልክ አታንሳ ሲላችሁ ለወዳጆቻችሁ ትደውላላችሁ። በጨለማ ውስጥ ተቀመጥ ሲላችሁ የመስኮት መጋረጃዎቻችሁን ትከፍታላችሁ። ድብርቱ እስኪለቃችሁና ተነሳሽነት እስኪመጣ ብትጠብቁ በዚያው ተቀርቅራችሁ ትቀራላችሁ። የመታደስ ስሜት ወይም ሪጁቭኔሽን ከድርጊት አይቀድምም፣ የሚመጣው ከድርጊት በኋላ ነው። ይህ ትምህርት ጠቃሚ ነው ብላችሁ ካመናችሁ እባካችሁ ለሌሎች ማጋሩት። ተጨማሪ ቪዲዮዎችን ለማግኘት ይህንን ገጽ ይከታተሉ።